ሰላም እንዴት ናችሁ? እንደገና ተመልሻለሁ። በዚህ ቪዲዮ በህይወቴ ካነበብኳቸው መጽሐፎች የተለየ እና በህይወቴ ላይ ከፍተኛ ተጽዕኖ ስለፈጠረ አንድ መጽሐፍ እናገራለሁ። ይሄ መጽሐፍም የኔን ህይወት ብቻ ሳይሆን ሚሊዮን ኢትዮጵያውያን ህይወት የቀየረ መጽሐፍ ነው ብዬ አስባለሁ። የዚህን መጽሐፍ ከቨር ሳሳያችሁ ብዙዎቻችሁ ትዝታችሁ እንደሚቀሰቀስ አስባለሁ። መጽሐፉም ይሄ ነው ይታያል ብዬ አስባለሁ። Mathematics: A Systematic Approach Part 1, Part 2, Part 3 by ዘነበ ደነቀ። የዘጠነኛ ክፍል ተማሪ ያለሁ ይህን መጽሐፍ ባላገኝ ኑሮ ምናልባት ዛሬ እኔን በዚህ ስክሪን ማየት አትችሉም ነበር። ይህ ሰውዬ የብዙ ሰዎችን ህይወት ቀይሯል፣ እኔንም ጭምር እና ለዚህም በጣም ላመሰግነው እወዳለሁ። ይሄ መጽሐፍ ወይም ደግሞ መምህር ዘነበ ደነቀ የሃይስኩልን ትምህርት በጥሩ ሁኔታ እንዳጠናቀቅ ብቻ ሳይሆን የረዳኝ ከተመረቁ በኋላ በስራ ህይወቴም ራሱ ስራዎችን በጥሩ ሁኔታ እንድሰራ ወይም ደግሞ ማቴሪያሎችን በጥሩ ሁኔታ ኦርጋናይዝ አድርጌ ማዘጋጀት እንድችል ረድቶኛል። ለምሳሌ 30 days of Python, 30 days of React and 30 days of JavaScript በዚህ በዘነበ ደነቀ አፕሮች ነው የተሰሩት ማለት ነው። አፕሮቹ ምንድነው? ይሄ መጽሐፍ እንዲያው በጣም የሚገርመኝ ያኔ እስኪ የተወሰነ ፓርት ወደ ኋላ ብሄድና ካስታውስን ሂሳብን በብዙ ሁኔታ ነው የሚያስቀምጠው። እንግዲህ ሂሳብ ብዙ ጊዜ ካልኩሌሽን ነው፣ በቃ ካልኩሌት ተደርጎ ውጤት ማምጣት አውቶፑት ይኖረዋል ተብሎ ነው የሚታሰበው። ግን ዘነበ ደነቀ ሲያስቀምጠው የሆነ ቲዮሪ ካስተማረ በኋላ ያ ቲዮሪ እንዲሰርጽ ምን ያደርጋል? ኢቭን በትሩ ፎርስ ያስቀምጠዋል። ትሩ ፎርስ ብዙ ጊዜ ቀላል ነው ለብዙ ሰዎች። ከዛ በማችንግ ያስቀምጠው፣ በመልቲፕል ቾይስ ያስቀምጠዋል፣ በፕሮብለም ሶልቪንግ አፕሮች ያስቀምጠዋል። በሁሉ ታይፕ በማስቀመጥ ለአንባቢው በቀላሉ እንዲገባ በማድረግ ከፍተኛ አስተዋጽኦ አድርጓል እና ይሄ የሚደንቀኝ አፕሮች ነው። ብላንክ ስፔስ ሲምቦል ብላንክ ስፔስ ብዙ በቃ ማቴማቲክስን በጣም አቅሎ ለሁሉም ሰው እንዲገባ አድርጎ የጻፈ ሰው ነው። እኔ ከፍተኛ ክብር አለኝ። እንዲያውም ይሄንን ቪዲዮ እንዲደርስ ብታደርጉልኝ በጣም አመሰግናለሁ። እርሱንም ባገኘው ኢንተርቪው አድርገዋለሁ። እንዲሁም በአካል ምስጋናዬን ማቅረብ ፈልጋለሁ። ምናልባት የኔ ምስጋና የብዙ ኢትዮጵያውያንን ምስጋናም ይሸፍናል ብዬ ነው ማስበው። ምክንያቱም ያላመሰገኑ በልባቸው ያመሰግኑ፣ ሁሌም የሚያስታውሱ ይኖራሉ ብዬ አስባለሁ። እና የዛሬው ቪዲዮ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ደህና ቆዩ። በጣም አመሰግናለሁ።